የጤና ዘርፍ ባለሙያዎችንና ቤተሰቦቻቸውን የማህበራዊ ጤና መድን አገልግሎት ተጠቃሚ የሚያደርግ ስርዓት በይፋ ተጀመረ። መንግስት የጤና ባለሙያዎችንና የቤተሰቦቻቸውን የጤና መድን 100% መሸፈን እንደጀመረ አስታውቋል። አክሎም ብልሹ አሰራር እየሰሩ ነው ብሎ ያመነባቸው ሰራተኞች ላይ እርምጃ እንደሚወስድ ገልጿል። 100 የሚሆኑ የአሰራር ብልሹዎች እንደለዩም አስታውቀዋል። አዲሱን መመሪያ የማያሟሉ ሰራተኞች ደሞዝ እንደማይከፈላቸው ተናግረዋል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ በጤናው ዘርፍ የመንግስት ሰራተኞች ለጡረታ ባለመብቶችና ለቤተሰቦቻቸው የማህበራዊ ጤና መድን ተጠቃሚነት መርሃ ግብር ጥር 14 ቀን 2018 ዓ.ም በይፋ ተጀምሯል። የኢትዮጵያ ጤና መድን አገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁ በማስጀመሪያ መርሃ ግብሩ ላይ ባስተላለፉት መልእክት የጤና ባለሙያዎች ለህዝብ ጤና ሲሉ የሚከፍሉት የላቀ መስዋዕትነትና ያላቸውን ከፍተኛ ሚና መንግስት ከግምት ውስጥ ያስገባ መሆኑን ገልጸዋል። በዚህም መሰረት ሰራተኞቹ የጤና እክል ሲያጋጥማቸው ተገቢውን የሕክምና ድጋፍ እንዲያገኙ ለማድረግ ልዩ ትኩረት ተሰጥቷል ተብሏል። በአዲሱ የጤና አገልግሎት አስተዳደር አዋጅ ቁጥር 1363/2017 መሰረትም ለእነዚህ ሰራተኞች የሚከፈለው ሙሉ የአባልነት መዋጮ በመንግስት የሚሸፈን መሆኑ ተመላክቷል። አገልግሎቱ በዘመናዊ የዲጂታል ስርዓት ተደራጅቶ የቀረበ ሲሆን በዚህም 181,000 በቋሚነት ተቀጥረው የሚሰሩ የዘርፉ ሰራተኞች እንዲሁም ቤተሰቦቻቸውን ጨምሮ በአጠቃላይ 475,000 ዜጎች ተጠቃሚ እንደሚሆኑ ተነግሯል። የተጠቃሚዎች ምዝገባ ሂደት እስከ ታህሳስ 30 ቀን 2018 ዓ.ም ድረስ ተከናውኖ መጠናቀቁንና ይህም ለስራው መጀመር ምቹ ሁኔታን መፍጠሩ ተጠቅሷል። በተጨማሪም አባላቱ ጥራት ያለው ሕክምና ያለምንም እንግልት እንዲያገኙ ለማስቻል በመላ ሀገሪቱ ከሚገኙ 2815 የጤና ተቋማት ጋር የውል ስምምነት መደረጉን ጣቢያችን ሰምቷል። ይህም ተጠቃሚዎች በአቅራቢያቸው በሚገኙ ሆስፒታሎችና ክሊኒኮች አስፈላጊውን ሕክምና እንዲያገኙ የሚያስችላቸው መሆኑ ተገልጿል። የጤና መድን አገልግሎት በቀጣይም የአገልግሎት ጥራትን በማረጋገጥና ክፍተቶችን በመሙላት ስርዓቱን ይበልጥ ለማጠናከር እንደሚሰራ አስታውቋል። ስርዓቱ በቀጣይ ሁሉንም የሲቪል ሰርቪስ ሰራተኞችን ባካተተ መልኩ ተደራሽ እንደሚሆን አመላክተዋል። ሁሉም የመንግስት ሰራተኞች የፋይዳ መታወቂያ ማውጣት ግዴታ እንደሆነ መንግስት አስታወቀ። ናሽናል አይዲ ወይም ፋይዳ መታወቂያ ያላወጣ የመንግስት ሰራተኛ ደሞዝ ላይከፈለው ይችላል ተብሏል። አሁን ላይ የሁሉም የዩኒቨርሲቲዎች አካዳሚክና የአስተዳደር ሰራተኞች የፋይዳ መታወቂያ ማውጣት እንዳለባቸው ዩኒቨርሲቲዎች ከትምህርት ሚኒስቴር ጋር ስምምነት ተፈራርመዋል። የፋይዳ መታወቂያ ያላወጣ የዩኒቨርሲቲ ሰራተኛ ደሞዝ እንደማይከፈለው አቅጣጫ መቀመጡን ሰምተናል። ያለ ሰራተኞች ፍቃድ የሚፈጸም የደሞዝ ቅነሳና የክፍያ መዘግየት በአስተዳደር በደልነት ተፈረጀ። በተለያዩ የሀገሪቱ ክልሎች የሚገኙ የመንግስት ሰራተኞች ወርሃዊ ደሞዝ በወቅቱ እንደማይከፈላቸውና ለተለያዩ የልማት ስራዎች በሚል ያለ ሰራተኞቹ ፍቃድ የደሞዝ ቅነሳ እየተፈጸመባቸው መሆኑን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታውቋል። ተቋሙ በሲቪል ሰርቪስ መስሪያ ቤቶች ላይ ባካሄደው የቁጥጥር ስራ በሰራተኞች ላይ ከህግ ውጭ የሚፈጸሙ የደሞዝ መቆረጥ፣ የቅጥር የደረጃ እድገትና የዝውውር በደሎች በስፋት እንደሚስተዋሉ ለአሃዱ በላከው መግለጫ አስታውቋል። በቁጥጥር ግኝቱ መሰረት በአንዳንድ ክልሎች፣ ዞኖችና ወረዳዎች ውስጥ የሰራተኞች ወርሃዊ ደሞዝ በወቅቱ የማይከፈል ከመሆኑም በላይ በመቶኛ የሚከፈልበት ሁኔታ መኖሩ ተገልጿል። በተጨማሪም ለልማት ማህበርና ለኤችአይቪ መከላከያ በሚሉ ምክንያቶች ያለ ሰራተኞች ፈቃድና በግዳጅ ከደሞዝ ላይ ክፍያ እንደሚቀነስ ተቋሙ አረጋግጧል። እነዚህ ድርጊቶች የመንግስት ሰራተኞችን መብት የሚጥሱና በኑሯቸው ላይ ጫና የሚፈጥሩ የአስተዳደር በደሎች መሆናቸው ተመላክቷል። ተቋሙ በበጀት ዓመቱ የመጀመሪያ 6 ወራት በ20 ጉዳዮችና በ46 ተቋማት ላይ ባደረገው ቁጥጥር 100 የሚሆኑ የአሰራር ክፍተቶችን ለይቷል።
ከነዚህም መካከል በአንድ የሥራ መደብ መታወቂያ ቁጥር ከአንድ በላይ ቅጥር መፈጸምና ደንብና መመሪያን ያልተከተሉ የሰራተኛ ዝውውሮች በዋናነት ይጠቀሳሉ። እነዚህ ህገወጥ አሰራሮች በሲቪል ሰርቪሱ መዋቅር ውስጥ የመልካም አስተዳደር ችግሮች እንዲስፋፉ ምክንያት መሆናቸው ተገልጿል። ይህንን ችግር ለመቅረፍ ተቋሙ ከአስፈጻሚ አካላት ጋር በግኝቶቹ ላይ ስምምነት ላይ የደረሰ ሲሆን በህግ የተከለከሉ የደሞዝ ቅነሳዎች እንዲቆሙና ያልተከፈሉ ውዝፍ ክፍያዎች ለሰራተኞች እንዲሰጡ የመፍትሄ ሐሳብ አቅርቧል። በቀጣይም በየደረጃው ያሉ አስተዳደሮች የሰራተኞችን መብት እንዲያከብሩና ህጋዊ የአሰራር ስርዓት እንዲከተሉ ተቋሙ አሳስቧል።